ደህና ዋላችሁ? ሰላም ዋላችሁ። መጣችሁ እንዴ? እኔ ምን ነው አባቱ ያኮረፍክ? ትምህርት ቤት ተማሪዎቹ ሳቁብኝ። ለምን ነው የሚስቁብኝ? አስተማሪ ወደፊት ምን መሆን ትፈልጋለህ ብሎ ጠየቀኝ። እሺ ምን አልከው? ዶክተር። እና ዶክተር ስላልክ ሳቁብህ? ጥርሳቸው ይርገፍ። አየሽሩቴ፣ ለዚህ እኮ ነው ለትውልዱ እንደ ለምን አይነት ማህበራዊ ሞራል ላይ ንስራዊ እየታነ የተካኑ ሂሳዊ ዝግጅቶች ለማቅረብ ደፋ ቀና ምን ተረዳሽ? አዎ ተረዳው። ደከምክ። እኔ ምልህ ኖኬ፣ ለምንድን ነው ቆይ ዶክተር ስላልካቸው ነው የሳቁብህ? አይ አስተማሪው የምን ዶክተር መሆን ነው የምፈልገው ብሎ ጠየቀኝ። እሺ የምን አልከው? ሄንዬ እንትን አልከው? የውስጥ ደዌ? አይ ከአንገት በላይ አልከው? ሄንዬ አይ የጥርስ? አይ የአይን አልከው? ሄንዬ አይ አፍሮ ነው። የማህፀን አልከው? አይ እሺ በቃ የአጥንት ስፔሻሊስት አልከው? አይ የእንስሳ ነው ያልከው? አይ ታዲያ ምንድን ነው ያልከው? የክብር ምንድን ነው የምትከተራተረው? የምን ዶሴዎች እያሸሸህ ነው? ሲቪ ነው ሲቪ ስራ የምቀጠርበት ማመልከቻ። አንተ ከዚህ በኋላ በኢኮኖሚ ራሱን የቻለ ነፃና ገለልተኛ ባለትዳር ለመሆን ወስኛለሁ እኮ። አንተ እኛን ከቤት አባረህ ነው? ይሄ የሚሄድበት ስራ ከተሳካ የመጀመሪያው እቅዴ ራሴ መቻል ነው። አንተ ከዛ እዚህ በጓሮ በኩል 2 ክፍል ሰርቪስ ቤት ሰርቼ እወጣለሁ። ያው በቅርብ ርቀት ሆኜ ልደጉማችሁ በማሰብ ነው። አንተ ነህ ደጓሚው? በቅርብ ርቀት ሆኜ ቤትህን ልቆጣጠር ነው አትልም? ገፊ ግድ የለም። አንድ ቀን ታመሰግኑኛላችሁ። በእጅ ያለው ወርቅ መዳብ ሆኜባችሁ። እስቲ አምጣልኝ ዶሴ።